አንደኛ አቮይድ ፖለቲክስ። ፖለቲካ የሌለውን ጉልበት በዝብዙ ማለት ነው። በኋላ ቁማር ሊያስበላ ካልሆነ በስተቀር በዚህ ዕድሜ ምንም አይሰራልህም። ሁለተኛው ነገሩን ሁሉ በጊዜው ውብ አድርጎ ሰራው። ያ ስኬታማ ሰው ማለት ነው። አንተም ኤግዛክትሊ ይሄ ፓዝል ነው መጠቀም ያለብህ። ሶስተኛው ኔትወርክ በደንብ ገንባ። ከሲኒየሮች ጋር፣ ሌክቸረሮች ጋር እስከ ፕሬዚደንቱ ማለት ነው። ጥሩ የሆነ መልካም የሆነ ግንኙነት እንዲኖርህ አርግ። ግልፍተኛ አትሁን። አራተኛው እየተማርከው ያለውን ፊልድ ከዛ ፊልድ ውጭ የሆኑ ኦፖርቹኒቲዎች ማለት ነው ካሁኑኑ ማሰብ ጀምርና የተለያዩ ስኪሎችን ዲቨሎፕ ለማድረግ ሞክር። የኮሚኒኬሽን ስኪልህ የቋንቋ ስኪልህን ከሆኑ ቢልድ ማድረግ ጀምር። ከዛ ኮረስፖንዳንስ የመጻጻፍ ስኪልህን፣ ከዛ ደግሞ ዲጂታል ስኪልህን ከዩኒቨርሲቲ ትምህርትህ ጎን ለጎን ዲቨሎፕ እያረካቸው ና። አምስተኛ ለግሬድ ወይም እንደገና ለዲግሪ አትማር። ኢንፋክት የተማርከው ነገር በአግባቡ እንዲገባ አንደርስታንድ እንድታደርገው ትጋ። በብሉምስ ታክሶኖሚ መሰረት እንደገና ተንቀሳቀስ።